በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መድኃኔዓለም ዘዕለተ ሐሙስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንት ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔዓለምን ሞቱን አይተው አቤቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለሙ አትተወን፣ በክፉ ቦታ አሰቃይተናልና የሞት ጥላም ሸፍኖናልና ወደ ጠላቶቻችን መልሰናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድ ሰጥተህን እያሉ ፈጽመው ጮሁ። ዳዊትም አቤቱ አምላኬ ተነሳ፣ እጅህም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚህም ጊዜ እኔ ተኝቼ ሳለ ልቤ ነቃች ናት ያለ እሱ ተነሳ። መለኮትም ከነፍስ ጋራ ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ ያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎችም ጠፉ። የዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መድኃኔዓለም ጮኸ። በዚያን ሰዓት ሲኦልም ከኔ ወገኖች የሆኑትን የሚማርክ ይህ ማን ነው? ነደ እሳት በሚሆነ ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራቱን የምወደውን ስራ እንዳልሰራ የሚከለክለኝ ይህ እንግዳ ብርሃን ማን ነው ብላ ጮኸች። ኢሳያስ ቀንበርን ከትከሻ ፍርሃትንም ከልቦና ያጠፋል። ሀጌ ወደ ሀገር መጥቷልና ቀንበርም ከትከሻ ይሰባበራል። በመጌዶንም ያልፋል፣ ገንዘቡንም በመጠጊያው ያኖራል። ሳንም በደረሰ ጊዜ የቂስ ልጅ የሳኦል አገር ራማ ይፈራዋል፣ ወደ ጋይም ይሸሻሉ። ይህም በአናቶትና በኤላን ሳን ይሰማል። የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያውካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ሀጌ ያለውም የሔዋን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያ ያለውም ቤተ ክርስቲያን ናት። ገንዘቦች ያለውም በውስጧ ያኖራቸው ስጋውና ደሙ ሟች ለሚሆን ለሰው ልጅ ተግሳጽ የተጻፉ ቅዱሳት መጻሕፍት ናቸው። ቆላ ያለውም ሲኦል ናት። ራማ ያለውም መልኩ ከከረፋ ከአለቃቸው ከዲያብሎስ ጋር ከራማ የወረዱ መላእክተ ጽልመት ናቸው። ጋይ ያለውም የተረገመ ይሁዳ ማደሪያ ሲኦልን የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብም ዲያብሎስ ነው፣ የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ይገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮችን ሞሉ አለ። ስለ አንበሶች የተነገረውን ትንቢት እንናገር። እኒህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት። የአንበሳው ልጅ ይገባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው። ልጁ የተባለም ለፍጥረቱ ቤዛ ሆኖ የሞተ መድኃኔዓለም ነው። አደነ አነቀ ያለው ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተው ደበደቡት፣ አቆሰሉትም። ሰውነቱንም እንደሙት አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎ ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው፣ አይቶትም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት፣ በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው። ያድነው ዘንድም ለመነው፣ አዳነውም። በማግስቱ 2 ዲናር አውጥቶ አድንልኝ፣ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳ ቤት ጠባቂው ሰጠው ያለው እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞችም ያለው አጋንንት ናቸው። ሌዋዊ ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው ወይንም የሃይማኖት ምሳሌ ነው።
ማግስቱም ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን ስጋውና ደሙ ናቸው። የእንግዳ ቤት ጠባቂውም ኃይለኞችን ከኃጢአት ስራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለሱ ጊዜ ከፍልሃለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህም በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጭዋም በሰባት ማህተም የታተመች መጽሐፍን አየሁ ያለ ዮሐንስን እንስማው። ይህችን መጽሐፍ ይገልጣት ዘንድ ማህተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየሁ። ይህችን መጽሐፍ ሊገልጣትና ሊያያት የሚቻለው የለም፣ በሰማይም በምድርም ቢሆን ይህችን መጽሐፍ ሊያያትና ሊገልጻት የሚቻለው የለም እና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህችን መጽሐፍ ይገልጥ ዘንድ ማህተሟን የሚከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳ እነሆ አሸነፈ። በዚህ ዙፋን በእነዚያ በአራት እንስሳን በእነዚያም አራቱ አለቆች መካከል ጎኑ እንደተወጋ በግ አየሁ። እንደተወጋ በግ ቆሞ አየሁ። ቀንዶቹ 7 ዓይኖቹም 7 ናቸው። ይኸውም በምድር የተባለ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችን መጽሐፍ በተቀበላት ጊዜ እኒህ 24ቱ ካህናት ሰማይና እኒህ 4ቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተሞላበት የወርቅ ጽዋንና የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህችን መጽሐፍ ልትቀበላት ማህተሟንም ልትፈታ ይገባሃል፣ ስለ እሷ ሙታልና በደምህም ዋጅተሃልና እያሉ ያመሰግናሉ። መጽሐፉም አዳም ነው። 7ቱ ማህተምም መድኃኒታችን እስከሞተበት ያለው 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲህ ነው። ዓርብ በሰርክ ለመጀመሪያዊቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርን የምናመስግነው ፈረሱና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ ባህር ያለው በኃጢአት ታስሮ በትዕቢት ተጭኖ ዲያብሎስ ወደ እሷ የወረደባት ገሃነም ናት። በዚያን ጊዜ ገነት ከተዘጋች በ5533 ዘመኗ ተከፈተች። ነቢያትም በረዳን በእግዚአብሔር ደስ ይበላችሁ ባዳን ለያዕቆብ አምላክ እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ከችግራቸውም አዳናቸው። ቃሉን ላከ አዳናቸው። ከሞታቸውም አዳናቸው። ከሞት ጥላና ከጨለማ ማወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድን መራቸው። አርፈውማልና ተደሰቱ። ወደ ወደዱትም ወደ መራቸው ሕዝቡን አድኗቸዋልና። የእግዚአብሔር ቸርነቱን ድንቅ ስራውን ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች፣ እኛም ዳን። እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ። የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል፣ በአሕዛብ ስርዓት ምድርን ታቀናና የአዳምንም ርስት ትወርስ ዘንድ በተመረጠች ቀን ሰማሁ፣ በመዳን ቀንም ረዳሁ ያለው ደረሰ፣ ተፈጸመ። እስረኞችንም ውጡ አላቸው። በጨለማ ያሉትንም አበራላቸው። አይራቡም አይጠሙም። የፀሐይ ዋይ የማያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደ ውሃ ምንጭም ያመጣቸዋል። የዚያን ጊዜም እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመነጫል። የተቸገሩ ወገኖቹንም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴዕም በልጁ ሞት የማይጨክን ጥበበኛ ልጅህ ከሞት እጅ ተቤዣቸው ከሲኦልም ማዳናቸው። ሲኦል መፍረጃ ችንካር ወዴት አለ አለ። የመብዓ ጽዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ መድኃኔዓለም ሳህሉ ምሕረቱ ያህል ወስለተ እሙ ያህሉ ምስሌነ በዓለመ ዓለም አሜን። አራተኛ ተአምር የይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔዓለምን ክቡራንና አብያን የሆኑትን በዓላቶቹን እንሆን እነግራችኋለን። ትስብእት፣ ልደት፣ ጥምቀት፣ ሆሳዕና፣ ስቅለት ከሰሙነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚለው ለበዓላቶች መቁጠሪያ ነው። ትንሣኤ ከበኋላው ካሉት ቀኖች ጋር እንደ አንድ ቀን ሆኖ እርገት የጰራቅሊጦስ በዓል ከበኋላው ባሉት 8 ቀኖች ጋራ እንደ አንዲት ቀን ደብረ ታቦር ናቸው። እነዚህንም አብያን ማለታችን በከበሩና በጸናጽል ማህሌት ለማድረግ፣ ውሃን ላለመቅዳት፣ እንጨትን ላለመስበር፣ ለስጋ ስራ መንገድን ላለመሄድ፣ በገበያም ላለመሸጥ ላለመለወጥ ነው። እንደዚሁም ሰንበታቶቹንና በየዓመቱ የሚገኙት የእመቤታችን ማርያም 33ቱን በዓላቶችም
እንደ ልጇ ትንሣኤ አድርገን እናከብር ዘንድ ይገባል። ይህም 9 ንዑሳን ጌና፣ ግዝረት፣ ቃና ዘገሊላ፣ ልደተ ስምዖን፣ ደብረ ዘይት፣ የመጋቢትና የመስከረም መስቀል አንድ ነው። ስብከት፣ ብርሃን፣ ኖላዊ እሊህ ሁሉ ክብር ይግባውና የወልድ መድኃኔ ዓለም በዓላቶቹ በማክበር አንድ ናቸው። ከነዚህም በየወሩ የሚከብሩት ስብዕት፣ ልደት፣ ትንሣኤ እሊህ ሶስቱ በየ29 ቀን ይከብራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መጋቢት 27 ቀን ከተሰቀለበት ጀምሮ ክብር ይግባውና መድኃኔ ዓለም ተባለ። ይህችን ቀን ግን በዲሜጥሮስ ምክንያት ስቅለት ከአርብ ትንሣኤ ከእሁድ አይውጣ። የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመቱ 2 ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለሷ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘራ ብሩክና ለመባዓ ጽዮን ለብዙ ቅዱሳንም መድኃኒትን እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለምንም መታሰቢያ አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና። መድኃኔ ዓለምንም የሚጠሉት ግን በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ በነው ያልቃሉ፣ ይጠፋሉ፣ ይፈረድባቸዋል። በዓሉን በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና። በዚህ ነገር የሚጠራጠሩ ግን ዓይናቸው የታወረ ልቦናቸው የተሰወረ ነው። ክብር ይግባውና መድኃኔ ዓለምን ለ30 ብር የሸጠው ይሁዳ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁልና 799 እጥፍ ከሱ ይከፋሉ። ነፍሶቻቸውን በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔ ዓለም መልአክ ነውና በየቦታው ያደርሳቸዋል፣ ወደሚያቃጥል የእሳት ባህር ውስጥ ያገባቸዋል። ክብር ይግባውና አንዱ የመድኃኔ ዓለምን መታሰቢያ የሚያደርግ የቅዱሳንን ግን የማያደርግ፣ አንዱ የጻድቃንንና የሰማዕታትን የነቢያትንና የሐዋርያትን የመላእክትንም መታሰቢያ የሚያደርግ የመድኃኔ ዓለምን ግን መታሰቢያውን የማያደርግ በዓሉንም የማያከብር በአንዲት ቀን እንደሞቱ አልሰማችሁምን? የመድኃኔ ዓለምን መታሰቢያ የምታደርገውን ነፍስ መላእክተ ጽልመት ያዟት፣ ወደ እሱም አመጧት። በጎ ስራም የሌላት ነፍስ እንኋት አሉት። መድኃኔ ዓለምም ሲኦል የምትቀበላት ከሆነ ይዛችኋት ሂዱ አላቸው። ፈጥነውም ወሰዷት። ሲኦልም ይህችን ነፍስ ወደ እኔ አታምጡ፣ በላዩ ያደረ የመለኮት ኃይል ያቃጥለኛል እያለች ጮኸች። የመድኃኔ ዓለምን መታሰቢያ የምታደርገው በእኔ ዘንድ ያሉትን ነፍሳት ልትወስድብኝ ነውና እነሱም ተዋት፣ ወደ መንግሥተ ሰማያትም ገባች። የቅዱሳንን መታሰቢያ የምታደርገውን ነፍስ ግን ሁሉም ከበቧት፣ ወደ እሱም አደረሷት። የእኛን መታሰቢያ የምታደርግ ነፍስ እንኋት፣ በቃል ኪዳንህ ማርልን አሉት። እሱም እስኪ እናንተ ፍረዱ፣ ቃል ኪዳንን የሚሰጠውና የሚምረውን ትወደውና በዓሉን ታከብር እንደሆነ መርምሯት አላቸው። ራሳቸውንም ዘንበል አደረጉ። በቅዱሳን ምልጃም ዳነች። ይህንንም መጽሐፍ የጻፈውን ያጻፈውን ስሙን መደምሰስ ከሌለበት ከወርቅ ምሰሶ የጻፈው አሮንና ሙሴ ወዳለበትም ያግባው፣ ከደዌ ሥጋ ያድነን ሁላችንም አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። አቤቱ ጌታችን አምላካችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞልተህ ተቀበልልን። የእመቤታችን የእናታችን የቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን አሳድርብን። በቸርነት ጠብቀ ለመንግስት የበቃን አድርገን። የመጥምቀ መለኮት ቅዱስ ዮሐንስ፣ የቅዱስ ማርቆስ በዛሬው ዕለት የሚታሰቡ ቅዱሳን ሁሉ የነቢዩ ኤልያስን በረከት ረድኤታቸውን ጣዕመ ፍቅራቸውን አሳድርብን። ወዳግም ምጽአት መጠጊያ ለመንግስት የበቃን አድርገን። ሰላም ያሳድርከን አምላካችን፣ ሰላም አውለን፣ ሰላም አልከን፣ ሰላም አሳድረን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ማህበራችንን ባርክልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድረ ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአኩ ብስቴ ቅድስት ድንግል ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አሜን።